ሁለቱ የፎቶሲንቴቲክ ሪአክሽን አይነቶች ላይት ዲፔንዳንት እና ላይት ኢንዲፔንዳንት ወይም ከልቪን ሳይክል ተብሎ ይጠራል። ላይት ዲፔንዳንት ሪአክሽን ታይላኮይድ ሜምብሬን ላይ ሲካሄድ፣ ላይት ኢንዲፔንዳንት ደግሞ ስትሮማ ውስጥ ይካሄዳል። ላይት ዲፔንዳንት ሪአክሽን ሁለት አይነት ሳይክሎች አሉት። ኤቲፒ፣ ናድፒኤች እና ኦክሲጅን የላይት ዲፔንዳንት ኢንድ ፕሮዳክቶች ናቸው። ሰላም ሁላችሁም በያላችሁበት ሰላምታ ይድረሳችሁ። በዛሬ ቪዲዮአችን ስለ ፎቶሲንቴቲክ ሪአክሽን ወይም ደግሞ ላይት ዲፔንዳንት ኤንድ ላይት ኢንዲፔንዳንት ሪአክሽን ስለሚባሉት እናያለን። ፎቶሲንቴቲክ ሪአክሽን ወይም ደግሞ አጠቃላይ የፎቶሲንቴሲስ ፕሮሰስ ክሎሮፕላስት ውስጥ ይካሄዳል። ስለዚህ ክሎሮፕላስት ውስጥ የሚካሄደው ፎቶሲንቴቲክ ሪአክሽን ሁለት ስቴጆች አሉት። የመጀመሪያው ላይት ዲፔንዳንት ሪአክሽን ተብሎ ሲጠራ፣ ሁለተኛው ደግሞ ላይት ኢንዲፔንዳንት ሪአክሽን ወይም ከልቪን ሳይክል ብለን እንጠራዋለን። እስኪ እያንዳንዳቸውን የመጀመሪያውን ላይት ዲፔንዳንት ሪአክሽን የሚለውን ስናይ ስሙ እንደሚያመለክተን ላይት ዲፔንዳንት ሪአክሽን the reaction takes place or proceed only in the presence of light. ላይት ዲፔንድ የሆነው የሪአክሽን አይነት ሪአክሽኑ የሚካሄደው only in the presence of light ነው። ስለዚህ ብርሃን ከሌለ ወይም ደግሞ ላይት ከሌለ ላይት ኢንዲፔንዳንት ሪአክሽን ሊካሄድ አይችልም ማለት ነው። ከዚህ በተጨማሪ ላይት ዲፔንዳንት ሪአክሽን የሚካሄደው ታይላኮይድ ሜምብሬን ኦፍ ክሎሮፕላስት ወይም ደግሞ ግራና ውስጥ ነው ማለት ነው። ምን አይነት ኢቨንቶች አሉ ስንል የመጀመሪያው ላይት ዲፔንዳንት ሪአክሽን ላይ ሶላር ኢነርጂ ወይም ደግሞ ላይት ኢነርጂ ወደ ኬሚካል ኢነርጂ ይቀየራል። ኬሚካል ኢነርጂ የምንላቸው ናድፒኤች እና ኤቲፒ ናቸው። ሁለተኛው ላይት ዲፔንዳንት ሪአክሽን ላይ ምንም አይነት ግሉኮዝ ሰንተሳይዝድ አይሆንም። ከዚህ በተጨማሪ ግን ላይት ዲፔንዳንት ሪአክሽን ውስጥ የሚካሄደው አንዱና ዋነኛው ኢቨንት ወተር ሞለኪውል በፕሮሰስ ኦፍ ፎቶላይሲስ ብሬክዳውን ወይም ደግሞ ስፕሊት ይሆናል። ወደ ምን? ለምሳሌ ሁለት ወተር ሞለኪውል ወደ ኦክሲጅን 4 ሃይድሮጅን ፕላስ እና 4 ኤሌክትሮን ፕሮዲውስድ ይሆናል። በምን? ላይትን በመጠቀም ማለት ነው። ስለዚህ ፎቶላይሲስ ማለት the process of degrading or hydrolyzing a molecule in the presence of light ማለት ነው። ብርሃንን በመጠቀም አንድን ሞለኪውል ወደ አለው ኮምፖነንቶች ዲግራይድድ ወይም ስፕሊት ሲሆን ፎቶላይሲስ ተብሎ ይጠራል። ስለዚህ ይህንን የሚያደርገው ፎቶን ነው ማለት ነው። ፎቶን ማለት ፎቶ ላይት ማለት ነው። ስለዚህ ፎቶን ማለት the amount or the packages of light energy that arise at a time ማለት ነው። በአንድ ጊዜ ከፀሐይ ብርሃን የሚለቀቀውና ታይላኮይድ ሜምብሬን ላይ የሚደርሰው የኢነርጂ ወይም የላይት ኢነርጂ ፓኬጅ ፎቶን ተብሎ ይጠራል። ስለዚህ ወተር ሞለኪውል ስፕሊት ሆኖ ኦክሲጅን፣ ሃይድሮጅን እና ኤሌክትሮን ሪሊዝ ከሆነ ኦክሲጅን አስ ባይ ፕሮዳክት ወደ ኢንቫይሮንመንቱ ሪሊዝ ይደረጋል። ስለዚህ ሄትሮትሮፊክ ኦርጋኒዝሞች ኢንክሉዲንግ ጋስ ለብሪዚንግ ፐርፐዝ እንጠቀመዋለን ማለት ነው። ኦክሲጅንን ለመተንፈስ ወይም ወደ ውስጥ የምናስገባው ኦክሲጅን በብሪዚንግ መንገድ እሱ ስለሆነ ኤሌክትሮኖች እና የሃይድሮጅኖች አድቫንቴጅ ናድፒ ፕላስ የተባለውን ሞለኪውል ወይም ናይኮቲን አማይድ አዲናይን ዳይኒክሎታይድ ዊዝ ፎስፌት ማለት ነው ሲደመር 2 ሃይድሮጅን ሲደመር 2 ኤሌክትሮን ወደ ምን ይሰጠናል? ወደ ናድፒኤች። አንዱ ኬሚካል ኢነርጂ ያልነው እሱ ስለሆነ ወደ ናድፒኤች ይቀየራል። ስለዚህ ናድፒኤችን ፕሮዲውስ ያደርጋሉ። ከዚህ በተጨማሪ ደግሞ በኬሞ ኦስሞሲስ ፕሮሰስ እነዚህ ኤሌክትሮኖች ኤቲፒን ፕሮዲውስድ ለማድረግ ያገለግላሉ። ስለዚህ ኤዲፒ ፕላስ ፒ ኢን ዘ ፕሬዘንስ ኦፍ ኤሌክትሮን ኤንድ ሃይድሮጅን ማለት ነው ኤቲፒ ይሰጠናል። ስለዚህ ይሄ ፕሮሰስ ምን ተብሎ ይጠራል? ፎቶ ፎስፎሪሌሽን ተብሎ ይጠራል። ፎቶ ፎስፎሪሌሽን፣ ፎቶ ማለት ላይት ማለት ነው። ፎስፎሪሌሽን ማለት አዲሽንስ ኦፍ ፎስፌት ማለት ነው። ለምሳሌ እዚህ ጋር እንደምታዩት ኤዲፒ ፕላስ ፒ ጊቫስ ኤቲፒ ስላልን ኤዲፒ ፕላስ ፒ ፎስፌት አድ አደረግን። ሶ ይሄ ፎስፌት አድ የሚደረግበት ፕሮሰስ ፋሲሊቴትድ የሚሆነው ኢን ዘ ፕሬዘንስ ኦፍ ላይት ስለሆነ ይሄን ፕሮሰስ ምን ብለን እንጠራዋለን? ፎቶ ፎስፎሪሌሽን ተብሎ ይጠራል። ስለዚህ ፎቶ ፎስፎሪሌሽን ሚንስ the process of adding phosphate to produce ATP in the presence of light ማለት ነው። ናው ይሄ የላይት ዲፔንዳንት ሪአክሽን ኬ ኢቨንቶች ናቸው ማለት ነው። ከዚህ በተጨማሪ ላይት ዲፔንዳንት ሪአክሽን ሁለት አይነት ፎስፎሪሌሽን ሜካኒዝሞች አሉ። ኤቲፒ የሚያመርትበት መንገድ ማለት ነው ባጭሩ። አንደኛው ነን ሳይክሊክ ፎቶፎስፎሪሌሽን ሲባል፣ ሁለተኛው ደግሞ ሳይክሊክ ፎቶፎስፎሪሌሽን ተብሎ ይጠራል። ምን ማለት ነው? እስኪ እያንዳንዳቸውን እንይ።
ለምሳሌ ነን ሳይክሊክ ፎቶፎስፎሪሌሽን ኢቨንቶችን እያንዳንዱን ከማየታችን በፊት እስኪ ይችን ፒክቸር እንይ። እዚህ ጋር የተለያዩ አረንጓዴ ከለር ዲስክ ሸፕድ ስትራክቸሮች አሉ። እነዚህ ዲስክ ሸፕድ ስትራክቸሮች ፒግመንቶች ናቸው። የፒግመንቶቹ ኮሌክሽን ፎቶ ሲስተም ተብሎ ይጠራል። ስለዚህ ብዙ አይነት ፒግመንቶች ልክ እንደ ሶላር ማለት ነው አንድ ላይ አሬንጅድ የሆኑ ናቸው። ለዚህ ደግሞ ሪያክሽን ሴንተር ያስፈልጋቸዋል፣ ወይም ደግሞ ሪያክሽን ሴንተር አላቸው። ሪያክሽን ሴንተሩ እንደምታስታውሱት ክሎሮፊል ኤ ነው ማለት ነው። ስለዚህ የመጀመሪያው ስቴጅ ላይት ወይም ደግሞ ብርሃን ይመጣና እነዚህ ሜምብሬን ላይ ወይም ታይላኮይድ ሜምብሬን ኦፍ ዲስክ ሸፕድ የሆኑት ታይላኮይድ ሜምብሬን ላይ ያለውን ኤሌክትሮን ኤግዛይትድ ያደርጋል። ናው ኤግዛይትድ ሲያደርግ ሙሉ ሲስተሙን ለማንቀሳቀስ እነዚህ ኤሌክትሮኖች ስለማይችሉ በፀሐይ ብርሃን አማካኝነት ውሃ እንደገና ስፕሊትድ ይሆናል። ስለዚህ ወተር ስፕሊት ይሆናል። የት ላይ? ፎቶ ሲስተም ቱ ላይ። ስለዚህ ፎቶ ሲስተም ቱ ሪያክሽን ሴንተሩ 680 ዌቭ ሌንግዝ ኦፍ ላይት ነው። ስለዚህ ክሎሮፊል ኤ አብዞርብ የሚያደርገው ወይም ሪፍሌክት የሚያደርገው ላይት ስፔሲፊካሊ ፒ 680 ፒ ማለት ፎቶ ሲስተም ወይም ፎቶ ማለት ነው። ስለዚህ 680 ዌቭ ሌንግዝ ኦፍ ላይትን አብዞርብ ወይም ሪፍሌክት የሚያደርግልን ነው። ስለዚህ ውሃን ስፕሊት ይሆናል። ስፕሊት ከሆነ በኋላ ኦክሲጅን ወደ አትሞስፌር ሪሊዝ ይደረጋል። ኤሌክትሮኖች ወደዚህ ፎቶ ሲስተም ቱ ሲስተም ውስጥ ይገቡና ወደ ፕራይሜሪ ኤሌክትሮን አክሴፕተር ሙቭ ያደርጋሉ። ከዛ በኋላስ ለምሳሌ የመጀመሪያው ፕራይሜሪ ኤሌክትሮን አክሴፕተር ሞለኪውል አለን፣ ፊዮፋይቲን ተብሎ ይጠራል። ከዛ ወደ ብላስቶኪኖል፣ ከብላስቶኪኖል በኋላ ወደ ሳይቶክሮም ኮምፕሌክስ ይገባሉ። ኤሌክትሮኖች በእነዚህ ሲስተሞች ውስጥ ሙቭ ያደርጋሉ። ሙቭ በሚያደርጉበት ጊዜ ተጨማሪ ሃይድሮጅን ከውሃ ሪሊዝ የተደረገው በኬሞ ኦስሞሲስ ፕሮሰስ ኤሌክትሮኖች ፍሎው ሲያደርጉ ኤቲፒ ፕሮዲውስ ያደርጋል። ያ ማለት ኤዲፒ ፕላስ ፒ ወደ ኤቲፒ ፕሮዲውስድ እንዲሆን ያደርጋል። ከዛ በኋላ ኤሌክትሮኖች በእነዚህ ሲሪየስስ ኦፍ ኬረር ሞለኪውል ሙቭ ያደርጉና ብላስቶሲያኒን ላይ ሲደርሱ ፋይናሊ ወደ ፎቶ ሲስተም ዋን ወደ ሁለተኛው የፎቶ ሲስተም አይነት ይገባሉ። እዚህም ጋር ላይት አለ። ላይቱ ኤሌክትሮኖችን ኤግዛይትድ ያደርጋል። ከዛ በኋላ እነዚህ ሲስተም ውስጥ ያሉት ኤሌክትሮኖች ኒርሊ ፋይናሊ በፕራይሜሪ ኤሌክትሮን አክሴፕተር እንደገና ለሁለተኛው ፎቶ ሲስተም ታይፕ ወይም ፎቶ ሲስተም ዋን ለምንለው ይሄዳል። ፋይናል እንግዲህ መጨረሻ ላይ ኤሌክትሮኖች ሙቭ ያደርጉና ናድ ፒ ፕላስ ላይ ሃይድሮጅን እና ኤሌክትሮን አንድ ላይ ሆነው ናድ ፒኤች ይሰጡናል። ስለዚህ ፋይናል ኤሌክትሮኖች ሙቭ ካደረጉ በኋላ አክሴፕትድ የሚደረጉት በናድ ፒ ፕላስ ነው ማለት ነው። በነን ሳይክሊክ ፎቶ ፎስፎሪሌሽን ላይ አንደኛው ኦክሲጅን ሪሊስ ሆነ፣ ሁለተኛው ኤቲፒ እዚጋ ፕሮዲውስድ ሆነ፣ ሶስተኛው ናድ ፒኤች እዚጋ ፕሮዲውስድ ይሆናል ማለት ነው። ፎቶ ሲስተም ቱ ሪያክሽን ሴንተሩ 680 ነው እንዳትረሱ። ፎቶ ሲስተም ዋን ላይ ደግሞ 700 ነው። ፎቶ ሲስተም ዋን ፎቶ ሲስተም ቱ ልዩነታቸው በዲስከቨሪ ነው። ፎቶ ሲስተም ዋን መጀመሪያ ዲስከቨር ሆነ፣ ከዛ ፎቶ ሲስተም ቱ ዲስከቨርድ ስለሆነ ነው። እስኪ ያጠራ አድርገን እነዚህ ኢቨንቶችን በወርድ እናያቸው። ነን ሳይክሊክ ፎቶ ፎስፎሪሌሽን ላይ ስንመጣ አንደኛው ብራይት ላይት ባለበት ወይም ሃይ የሆነ ላይት ኢንተንሲቲ ባለበትና ሞር ወተር አቫይላቢሊቲ ሲኖር ፕላንቶች ነን ሳይክሊክ ፎቶፎስፎሪሌሽንን ያካሂዳሉ። ስለዚህ በጣም ብዙ ውሃ ካለ የብርሃን ኢንተንሲቲውን በዛው ልክ በጣም ሃይ ከሆነ ፕላንቶቹ ኤቲፒን ፕሮዲውስድ ለማድረግ የሚሄዱበት መንገድ ነን ሳይክሊክ ፎቶፎስፎሪሌሽን ተብሎ ይጠራል። ስለዚህ በዚህ መንገድ ቅድም እንዳየነው ወይም ፒክቸሩ ላይ እንዳየነው ኤሌክትሮኖች ለምሳሌ እዚህ ጋር መጨረሻ ላይ ፎቶ ሲስተም ላይ ደርሰው ዘን ፋይናሊ ሙቭ ካደረጉ በኋላ በናድ ፒ ፕላስ አክሴፕትድ ይደረጋሉ። ዘን ተመልሰው ወደ ሲስተሙ የሚመጡበት መንገድ የለም። ስለዚህ ፓዝስ ኦፍ ኤሌክትሮንስ አር ኖት ሳይክሊክ እንላለን ማለት ነው። በምን ሁኔታ ተመልሰው ወደ ሲስተሙ ስለማይገቡ ፓዛቸው ኒርሊ ነን ሳይክሊክ ነው ማለት ነው። ስለዚህ ወተር ፕራይሜሪ ኤሌክትሮን ዶነር ነው። ስለዚህ ላይት መጦ ስፕሊት ስለሚያደርገው ወደ ኤሌክትሮን እና ወደ ሃይድሮጅን ይቀይራል። ስለዚህ ነን ሳይክሊክ ፎስፎሪሌሽን ላይ ፕራይሜሪሊ ኤሌክትሮን ዶነሩ ወተር ሲሆን ፋይናል ወይም ተርሚናል ኤሌክትሮን አክሴፕተሩ ደግሞ ናድ ፒ ፕላስ ይሆናል ማለት ነው። ስለዚህ ፋይናሊ ናድ ፒ ፕላስ ፕላስ ኤሌክትሮን ፕላስ ሃይድሮጅን ወደ ናድ ፒኤች ስለሚቀየር ማለት ነው። ከዚህ በተጨማሪ ኢንድ ፕሮዳክቶቹ ለነን ሳይክሊክ ፎስፎሪሌሽን ናድ ፒኤች፣ ኤቲፒ እና ኦክሲጅን ናቸው ማለት ነው። ከዚህ በተጨማሪ
ለነን ሳይክሊክ ፎቶፎስፎሪሌሽን ሁለቱም ሲስተሞች ያ ማለት ፎቶ ሲስተም 2 ሪያክሽን ሴንተሩ 680 ያልነው እና ፎቶ ሲስተም 1 P700 ወይም ሪያክሽን ሴንተሩ 700 የሆነ ሁለቱም ፎቶ ሲስተሞች ለነን ሳይክሊክ ፎቶፎስፎሪሌሽን ውስጥ ኢንቮልቭድ ይሆናሉ ማለት ነው። ወደ ሁለተኛው ታይፕ ሳይክሊክ ስንሄድ ደግሞ ሉክ እዚህ ጋር አንድ ፎቶ ሲስተም ብቻ ነው ያለው። እሱም ፎቶ ሲስተም 1 ነው። ፎቶ ሲስተም 1 ሪያክሽን ሴንተሩ 700 ነው። ስለዚህ ላይት ወይም ፎቶን ይመጣና እዚህ ታይላኮይድ ሜምብሬን ላይ ያሉትን ኤሌክትሮኖች ኤግዛይትድ ያደርጋል። ፋይናሊ ፎቶ ሲስተም 1 ሪያክሽን ሴንተር ጋር ይደርስና ኤሌክትሮኖች ሙቭ ያደርጋሉ። ከዚያ ሲሪየስ ኦፍ ኬረር ሞለኪውሎቹን ኤሌክትሮኖች ፓስ ካደረጉ በኋላ ኤሌክትሮኖቹ ልክ ሳይቶክሮም ኮምፕሌክስ ጋር ሲደርሱ ኤዲፒን ከፒ ወይም ከፎስፌት ጋር አድ በማድረግ ወደ ኤቲፒ ፕሮዲውስ ያደርጋሉ። ፋይናሊ እነዚህ ኤሌክትሮኖች ተመልሰው ወደ ሲስተም ውስጥ ይገባሉ ማለት ነው። ስለዚህ ላይት አለ፣ ኤሌክትሮኖች ኤግዛይትድ ሆኑ፣ ሪያክሽን ሴንተሩ ጋር ደረሱ፣ ዘን በፕራይሜሪ አክሴፕት ተደረጉ። ፋይናሊ ሲሪየስ ኦፍ ኬረር ሞለኪውሎቹ ኤሌክትሮኖቹ ትራንስፖርት ይሆናሉ። ኤሌክትሮን ትራንስፖርት ቼይን የምንልም ለዛ ነው። ስለዚህ ፋይናሊ ተመልሰው ወደ ሲስተም ውስጥ ይገባሉ ማለት ነው። ስለዚህ እዚህ ጋር ፕሮዲውስድ የሚሆነው አንድ ኤቲፒ ሞለኪውል ነው። ኢንቮልቭድ የሚሆነው ፎቶ ሲስተም 1 ብቻ ነው ማለት ነው። ሳይክሊክ ፎቶፎስፎሪሌሽን የሚለውን አጠር አድርገን በወርድ ለማየት ያክል ደግሞ ሳይክሊክ ፎቶፎስፎሪሌሽን የምንለው ኦከር የሚሆነው አንደኛው ላው ላይት ኢንተንሲቲ ካለና የወተር አቫይላቢሊቲውን በዛው ልክ ከቀነሰ ማለት ነው። ስለዚህ ውሃ ስፕሊት የሚሆንበት መንገድ የለም። ሁለተኛው ከናድ ፒኤች ይልቅ ሴሎቹ ሞር ኤቲፒ የሚያስፈልጋቸው ከሆነ ኤቲፒን ለማምረት ፕላንቶች የሚሄዱት በሳይክሊክ ፎቶፎስፎሪሌሽን ሜካኒዝም ነው ማለት ነው። ስለዚህ ኤሌክትሮኖች ምን ያደርጋሉ ማለት ነው? ኦልሬዲ ከታይላኮይድ ሜምብሬን ላይ ኤግዛይትድ ይደረጋሉ። በፕራይሜሪ ኤሌክትሮን አክሰፕተር ሞለኪውል ወይም በሪያክሽን ሴንተሩ ወይም በፎቶ ሲስተም 1 አክሰፕትድ ይደረጋሉ። ፋይናሊም ተመልሰው በሱ ስለሚገቡ ኤሌክትሮን ፓዙ ሳይክሊክ ነው ወይም ሰርክልድ ያደርጋል ማለት ነው። ከዚህ በተጨማሪ ለነን ሳይክሊክ ፎቶፎስፎሪሌሽን ስንመጣ ፕራይሜሪ ኤሌክትሮን ዶነር ወተር ነበር። ፋይናል ኤሌክትሮን አክሴፕተር ደግሞ ናድ ፒ ፕላስ ነበር። እዚህ ጋር ስንመጣ ግን ኢንቮልቭድ የሚሆነው አንድ ሲስተም ብቻ ነው። እሱም ፎቶ ሲስተም 1 ብቻ ነው። ሪያክሽን ሴንተሩ P700 ነው ማለት ነው። ከዚህ በተጨማሪ ኒርሊ ፕራይሜሪ ኤሌክትሮን ዶነርም ተርሚናል ወይም ፋይናል ኤሌክትሮን አክሰፕተርም ራሱ ፎቶ ሲስተም 1 ነው ማለት ነው። ስለዚህ ፕሮዳክታችን ኦንሊ ኤቲፒ ሞለኪውል ፕሮዲውስድ ይሆናል ማለት ነው። በሳይክሊክ ፎቶፎስፎሪሌሽን ሜካኒዝም